ሰላም፣ እንኳን ወደዚህ የዳሰሳ ዝግጅታችን መጣችሁ። ዛሬ የምንመረምረው መጽሐፍ እንግዲህ የዳንኤል መጽሐፍ ነው። በጣም አስደናቂ ታሪኮች አሉት፣ ልብ የሚነኩ ጸሎቶች፣ በተለይም ደግሞ የወደፊቱን የሚጠቁሙ ትንቢቶች የያዘ ነው። ለዚህ ዳሰሳችን ሁለት ምንጮችን ነው በዋናነት የተጠቀምነው። አንደኛው የዳንኤልን የጸሎት ሕይወት ላይ የሚያተኩር ነው። በተለይ ምዕራፍ 6 ላይ ያለውን ሁኔታ የሚመረምር ጽሑፍ ነው። ሌላኛው ደግሞ ትንሽ ሰፋ ያለ የመጽሐፍ ቅዱስ ጥናት መመሪያ ነው። ከመጀመሪያው እስከ መጨረሻው ምዕራፍ ያሉትን ሐሳቦች ይዳስሳል እና ዓላማችን ምንድነው? የዳንኤልን ዘመን መረዳት፣ እነዚህን ክልፍ ታሪኮች ለምሳሌ የአንበሳውን ጉድጓድ አይነት ነገሮችን መመልከት፣ የጸሎትን ኃይል መገንዘብ፣ ከዚያም ደግሞ ስለ ዓለም መንግስታትና ስለ መሲሁ የተነገሩትን አስገራሚ ትንቢቶች መመርመር ነው። ፍሬ ነገራቸው ምንድነው የሚለውን ማየት። እሺ እስኪ እንጀምር። የመጽሐፉ ታሪካዊ መቼት እንዴት ነው? የትና መቼ ነው የሁሉ ሆነው? እሺ በጣም ጥሩ ጥያቄ ነው። የዳንኤል መጽሐፍ በሁለት ቋንቋዎች መጽሐፉ በራሱ ልዩ ነገር አለው። የመጀመሪያው ምዕራፍና ከምዕራፍ 8 እስከ 12 ያለው በዕብራይስጥ ነው የተጻፈው። ከመሃል ያሉት ደግሞ ምዕራፍ 2 እስከ 7 በአረማይክ ነው። አዎ አረማይክ በወቅቱ የነበረው የጋራ ቋንቋ አይነት ነበር አይደል? ልክ ነው። በባቢሎን እና በአካባቢው የንግድም የስልጣኔም ቋንቋ ነበር። መጽሐፉ የተጠናቀቀበት ጊዜ አካባቢው 530 ዓመት ዓለም ገደማ እንደሆነ ነው የሚታመነው። ነገር ግን ዳንኤልና ጓደኞቹ ወደ ባቢሎን በምርኮ የተወሰዱት ከዚህ ቀደም ብሎ ነው፣ በ600ዎቹ ዓመት አካባቢ። ገና ወጣቶች ያሉ ማለት ነው። አዎ ገና በአስራዎቹ ዕድሜ ውስጥ እያሉ። እሺ ይህ መጽሐፍ መቼ ተጻፈ በሚለው ላይ አንዳንድ ክርክሮች አሉ፣ ሰምቻለሁ። በተለይ ትንቢቶቹ እጅግ በጣም ዝርዝር እና ትክክለኛ ስለሆኑ ይሄማ ታሪኩ ከተፈጸመ በኋላ ነው የተጻፈው የሚሉ ወገኖች አሉ አይደል? አዎ ይሄ መከራከር ያለ በጣም የተለመደ ነው። ትንቢቶቹ ለምሳሌ ስለ አራቱ የዓለም ሀያላን መንግስታት ወይም ስለ መሲሁ መምጣት የተነገሩት በጣም ትክክለኛና ዝርዝር ናቸው። እና አንዳንድ ተቺዎች ይሄማ ክስተቶቹ ከተፈጸሙ በኋላ ነው የተጻፈው፣ ምናልባት በየትኛው መቶ ክፍለ ዘመን ይላሉ። ነገር ግን ይሄን የሚቃወሙ በጣም ጠንካራ ማስረጃዎች አሉ። ለምሳሌ ጌታ ኢየሱስ ራሱ በማቴዎስ 24:15 ላይ ነቢዩ ዳንኤል ብሎ መጥራቱ እኮ ትልቅ ክብደት አለው። ሌላው ደግሞ ሴፕቱጀንት የሚባለው የመጀመሪያው የብሉይ ኪዳን ግሪክ ትርጉም አለ አይደል? አዎ ከክርስቶስ ልደት በፊት የተዘጋጀው። ልክ ነው። እሱ የተዘጋጀው በ3ኛው መቶ ክፍለ ዘመን ነው እና የዳንኤልን መጽሐፍ አካትቶ ነው የያዘው። ስለዚህ ተቺዎቹ ከሚሉት ጊዜ በፊት እንደነበረ ያሳያል ማለት ነው። በትክክል። ስለዚህ የመጽሐፉ ጥንታዊነትና የትንቢቶቹ አስገራሚነት የመጽሐፍ ቅዱስን እውነተኝነት ከሚያሳዩ ነጥቦች እንዳንዱ ይወሰዳል። እሺ በጣም ጥሩ። ወደ ታሪኩ እንመለስ። እንግዲህ ወጣቶቹ ዳንኤልና ጓደኞቹ ባቢሎን ቤተ መንግሥት ሲገቡ የመጀመሪያው ፈተናቸው ምን ነበር? እሺ የመጀመሪያው ፈተና የመጣው በምዕራፍ 1 ላይ እናየዋለን። ከንጉሡ ማዕድ የቀረበላቸውን ምግብና የወይን ጠጅ እንዲመገቡ ሲታዘዙ ነው። ይሄ ምግብ ለጣዖት የቀረበ ሊሆን ይችላል፣ ወይም ደግሞ ከአይሁድ ሕግ አንጻር ንጹሕ ላይሆን ይችላል። ስለዚህ ዳንኤልና ጓደኞቹ ራሳቸውን ላለማርከስ በልባቸው ወሰኑ። ይሄ ግን ቀላል ውሳኔ አይመስልም። የንጉሡን ትእዛዝ መቃወም ማለት ነው አይደል? በፍጹም። የሚያስከትለው አደጋ ነበረው። ሌላው ቀርቶ ስማቸውንም ቀይሮ ነበር። አዎ የዕብራይስጥ ስማቸው ከእግዚአብሔር ጋር የተያያዘ ነበር መሰለኝ። ልክ ነው። ዳንኤል ማለት እግዚአብሔር ፈራጄ ነው እንደማለት ነው። የባቢሎን ስሞቻቸው ግን በልጣሶር፣ ሲድራክ፣ ሚሳቅ፣ አብደናጎ የባቢሎን አማልክትን ነው የሚያመለክቱት። ማንነታቸውን የመቀየር ሙከራ አይነት ነገር ነው። አዎ በትክክል። በአቋማቸው ሲጸኑ ግን እግዚአብሔር ሞገስ ሰጥቷቸው ተሳካላቸው። በአትክልትና በውሃ ብቻ ተፈትነው ከሌሎቹ የተሻሉ ሆነው ተገኙ። ስለዚህ ገና መጀመሪያ ላይ በትናንሽ በሚመስሉ ነገሮች ላይ ያሳዩት ታማኝነት እና የአቋም ጽናት ለቀጣይ ለትልቅ ፈተናዎች መሰረት ሆኗቸዋል ማለት ነው። በጣም ትክክል። ለምሳሌ ከዓመታት በኋላ የመጣውን ያንን ከባድ የእቶነ እሳት ፈተና መጋፈት የቻሉት በዚህ መሰረት ይመስለኛል። እስኪ ስለ እሱ እናውራ። የእቶኑ እሳት ሁኔታ በምዕራፍ 3 ላይ ያለው ልክ ነው። በምዕራፍ 3 ላይ ንጉሥ ናቡከደነጾር አንድ በጣም ግዙፍ የሆነ የወርቅ ምስል አቆሞ ሁሉም ሰው እንዲሰግድለት አዘዘ። ያላደረገ ወደ እቶነ እሳት ይጣላል ተባለ። የዳንኤል 3 ጓደኞች ግን ሲድራቅ፣ ሚሳቅ እና አብደናጎ እምቢ አሉ። በቃ እምቢ አሉ። አዎ
ለንጉሱም በድፍረት ነው የመለሱለት። የምናመልከው አምላክ ሊያድነን ይችላል። ንጉሥ ሆይ እርሱ ባያድነን እንኳ አማልክትንና ናምልክም ላቆምከው ምስል አንሰግድም ብሎ መለሱ። ዋው! ይቺ ቢያድነን ባያድነን የምትለው አቋም በጣም ጠንካራ ነች። ማለቴ ውጤቱ ምንም ይሁን ምን በእምነታቸው ለመጽናት መወሰናቸውን ነው የሚያሳይ። በጣም ትክክል። ንጉሱም በጣም ተናዶ እሳቱን 7 እጥፍ እንዲነድ አድርጎ ጣላቸው። ግን ምንም አልሆኑም። ምንም። እግዚአብሔር በተአምር ጠበቃቸው። ምንም ሳይሆኑ በእሳቱ ሲመላለሱ ታዩ። 4ኛ ሰውም ታየ ተብሎ። አዎ፣ 4ኛ ሰውም ከእነርሱ ጋር ታየ። ንጉሱ ራሱ ነው ያየው። በዚህም የተነሳ የአምላካቸውን ታላቅነት አምኖ አከበራቸው። እዚህ ላይ ያለው ትምህርት ምንድን ነው? በአስጨናቂ ሁኔታ ውስጥም ለእምነት መቆም የሚያስገኘው ውጤትና መለኮታዊ ጥበቃ እንዳለ ማሳየት። እሺ፣ ስለ ንጉሥ ናቡከደነጾር ያወራን። በምዕራፍ 3 ላይ ያየው ሕልምስ ጠቢባንን ሁሉ ግራ ያጋባው። አዎ፣ ያ ሕልም በጣም ወሳኝ ነው። የመጽሐፉ ቁልፍ ክፍል ነው። ንጉሱ ሕልሙን ብቻ ሳይሆን ትርጓሜውንም ጭምር ነው ከጠቢባኑ የፈለገው። እነሱ ደግሞ አልቻሉም። ማንም ሊያውቀው አልቻለም። አዎ፣ ዳንኤል ግን ከጓደኞቹ ጋር ከጸለየ በኋላ እግዚአብሔር ምስጢሩን ገለጠለት። ወደ ንጉሱ ቀርቦ መጀመሪያ ዕውቅናውን ለእግዚአብሔር ነው የሰጠው። ምስጢር የሚገልጥ አምላክ በሰማይ አለ ብሎ። ሕልሙ ስለ አንድ ግዙፍ ሐውልት ነበረ፣ ከተለያዩ ብረቶች የተሰራ። እስኪ አስታውሽኝ። የወርቅ ራስ ነበረው፣ ይህ ባቢሎንን ነው የሚወክለው። የብር ደረትና ክንዶች ሜዶንና ፋርስን፣ የናስ ሆድና ችኖች ግሪክን፣ የብረት ቅልጥሞች ሮምን እና በመጨረሻ የእግር ጣቶቹ ከብረትና ከሸክላ የተቀላቀሉ ነበሩ። ይሄ ከሮም በኋላ የሚመጣውን የተከፋፈለ ኃይል ያሳያል። ከዛ በመጨረሻ ያለ እጅ የተቆረጠ ድንጋይ ይመጣና ሐውልቱን ይመታዋል፣ ያፈራረሰዋል። ያ ድንጋይ ደግሞ እያደገ ሄዶ ምድርን ሁሉ ይሞላል። ስለዚህ ሕልሙ በመሰረቱ የወደፊቱን የዓለም ኃያላን መንግስታት ቅደም ተከተል። አዎ፣ እና የእግዚአብሔር መንግስት የመጨረሻ ድል። በትክክል ያ ድንጋይ እግዚአብሔር ራሱ የሚያቋቁመውን ዘላለማዊውን የመሲሁን መንግስት ነው የሚያመለክተው። ንጉሱም ይህን ሲሰማ አምኗል። አዎ፣ የዳንኤልን አምላክ ታላቅነት አምኗል። ዋናው ነጥብ እዚህ ጋር እግዚአብሔር በታሪክ ሂደትና በዓለም መንግስታት ላይ ልዑል ገዢ መሆኑን ማሳየት ነው። በጣም የሚገርም ነው። ሌላው ደግሞ የበለጠ የሚገርመው የናቡከደነጾር ታሪክ በምዕራፍ 4 ላይ አለው ነው። ታላቁ ንጉሥ አእምሮውን እስቶ እንደ እንስሳ የኖረበት ጊዜ እንዴት ነው ይሄው? አዎ፣ ይሄኛው ምዕራፍ ደግሞ የሚገርመው የንጉሱ የግል ምስክርነት መሆኑ ነው። እሱ ራሱ ነው የሚናገረው። አዎ፣ እሱ ራሱ ያየውን ሌላ ህልም ነው የሆነውን ነገር ነው የሚተረከው። ስለ አንድ ግዙፍ ዛፍ ነው ህልሙ። ዳንኤልም እንደገና ተርጎሙለታል። ህልሙ ንጉሱና ግዛቱን እንደሚወክል ነገር ግን በትዕቢቱ ምክንያት እንደሚዋረድና ለ7 ዓመታት እንደ እንስሳ እንደሚኖር አስጠነቀቀው። ንስሐ እንዲገባ መክሮት ነበር አይደል? አዎ፣ ንስሐ እንዲገባና ለድሆች እንዲራራ መክሮት ነበረ። ነገር ግን ከ1 ዓመት በኋላ ንጉሱ ያው በቤተ መንግስቱ ሰገነት ላይ ሆኖ ይህች በኃይሌ የሰራዋት ታላቂቱ ባቢሎን አይደለችምን ብሎ ሲታበይ ወዲያውኑ አእምሮን አጣ። ልክ ትንቢቱ እንደተነገረው ለ7 ዓመታት እንደ እንስሳ ኖረ። በአንትሮፒ የሚባል አእምሮ ህመም ነው ይላሉ አንዳንዶች። አዎ፣ ከዛ ጋር ያመሳሰሉታል። ዋናው ነገር ግን የትንቢቱ በትክክል መፈጸሙ ነው። በመጨረሻም ወደ ሰማይ ቀና ብሎ የእግዚአብሔርን ልዑልነት ሲቀበልና ሲያመሰግን አእምሮም መንግስቱም ተመለሰለት። ይሄ እንግዲህ የትዕቢቱ ውድቀትና የትህትናን አስፈላጊነትን በግልጽ የሚያሳይ ታሪክ ነው። በጣም እሺ። ጊዜ አልፎ ባቢሎን ንጉሥ ተቀይሮ ብልጣሶር መጣ። እሱ እየገዛ ሳለ ደግሞ ግድግራ ላይ ምስጢራዊ ጽሑፍ የታየበት ሌላ አስደንጋጭ ክስተት ተፈጠረ አይደል? ምዕራፍ 5 ላይ። አዎ፣ ይሄ የባቢሎን የመጨረሻዋ ሌሊት ነበረች። ንጉሥ ብልጣሶር ትልቅ ግብዣ አድርጎ ነበር። የሚገርመው ከኢየሩሳሌም ቤተ መቅደስ የተዘረፉትን የተቀደሱ ዕቃት አስመጥቶ ለእርሱና ለእንግዶቹ የመጠጫ አድርጎ ተጠቀመባቸው። ለጣዖት ማምለኪያም አዋላቸው። ዋው! ይሄ በጣም ከባድ ድፍረት ነው። እጅግ የከፋ ድርጊት ነበር እና በዚያው ቅጽበት አንድ የሰው እጅ መጥቶ ግድግራ ላይ ጻፈ። ንጉሡ በጣም ነው የፈራው። በጣም ተንቀጠቀጠ። ጠቢባኑን ሁሉ ቢጠራም ሊተረጉሙለት አልቻሉም። በመጨረሻም ያው በዕድሜ የገፋው ዳንኤል ተጠርቶ መጣ።
በወቅቱ ወደ 80 ዓመቱ ገደማ ነበር አይደል? አዎ፣ በዛ አካባቢ ነበር። መጥቶ ጽሑፉን ተረጎመ። መኔ መኔ ቴኬል ኡፋርሲን። ትርጉሙስ? መኔ ማለት ተቆጥሯል፣ መንግሥትህ ተቆጥሯል። ቴኬል ማለት ተመዝነንሃል፣ በሚዛን ተመዝነሃ ቀለለሃል። ኡፋርሲን ወይም ፋሬስ ደግሞ ተከፍሏል፣ መንግሥትህ ተከፍሎ ለሜዶና ለፋርስ ይሰጣል ማለት ነበር። እና ይህ ሁሉ በአንድ ሌሊት ነው የተፈጸመው? በዚያቸው ሌሊት ባቢሎን በሜዶና ፋርስ እጅ ወደቀች፣ ብልጣሶርም ተገደለ። ይህ ደግሞ ታሪካዊ እውነታ ነው። እንደ የቂሮስ ሲሊንደር ባሉ የጥንት መዛግብትም የተደገፈ ነው። ከዚህ የምንማረው ትምህርት ምንድን ነው? የእግዚአብሔርን ቅድስና መዳፈር እና ትዕቢት የሚያስከትለው ፈጣን ፍርድ ምን ያህል አስከፊ እንደሆነ። እሺ፣ ይህ ደግሞ በቀጥታ ወደ አንዱ በጣም ዝነኛ ታሪክ ይመራናል። ዳንኤል በአንበሶች ጉድጓድ። እዚህ ላይ ነው የመጨረሻው ጸሎት የሚለው ሐሳብ የሚመጣው። እንዴት ነው ዳንኤል ወደዚህ አደገኛ ሁኔታ የገባው? እሺ፣ ይሄ በምዕራፍ 6 ላይ የምናገኘው ታሪክ ነው። የሜዶናዊው ንጉሥ ዳሪዮስ በዳንኤል ታማኝነትና ችሎታ በጣም ተደንቆ ከፍተኛ ሥልጣን ሰጥቶት ነበር። ከሌሎቹ ባለሥልጣናት ሁሉ በላይ ሊሾሙ አስቦ ነበር። ልክ ነው። ሌሎቹ ባለሥልጣናት ግን በገና ተነሱበት። የክስ ምክንያት ሲፈልጉበት በሥራውም ሆነ በባህሪው ምንም አይነት እንከን ሊያገኙበት አልቻለም። ምንም ነገር አላገኙበት። ምንም። ስለዚህ ብቸኛው መንገድ በሃይማኖቱ በአምልኮ በኩል መሆኑን ተረዱ። ሄደው ንጉሡን አሳመኑት። ለ30 ቀን ያህል ከንጉሥ በቀር ማንም ወደ አምላክ ወይም ወደ ሰው እንዳይጸልይ የሚከለክል አዋጅ እንዲያወጣ አደረጉ። የጣሰስ? የጣሰ በአንበሶች ጉድጓድ ይጣላል የሚል። እዚህ ላይ ነው እንግዲህ ያ የመጨረሻው ጸሎት ምንለው ምንጭ የሚያጎላልንን የዳንኤልን የጸሎት ልማድ። በትክክል ዳንኤል አዋጁ እንደወጣ ቢያውቅም ምንም ነገር እንዳልተፈጠረ ወደ ቤቱ ገባ። መስኮቶቹን ወደ ኢየሩሳሌም ከፍቶ በቀን 3 ጊዜ ልክ እንደ ውትሩ መጸለዩን ቀጠለ። ይህ ድርጊት የመጨረሻው ሊሆን እንደሚችል እያወቀ ማለት ነው። እያወቀ የጸለየው ለጥይና አይደለም፣ በድንጋቴም አይደለም። የዘወትር ልማዱና የእምነቱ መግለጫ ስለሆነ ነው። ጸሎቱ ኃይሉ የነበረው በዚያች ቅጽበት ሳይሆን በዘመናት በቆየው የታማኝነት ሕይወቱ ላይ የተመሰረተ ነበር። ይህ ታማኝነቱ ምክንያት ወደ አንበሶች ጉድጓድ መጣል መጋፈት ነበረበት። አዎ፣ ንጉሡ በጣም አዝኖ ነበር። ሊታደገውም ፈልጎ ነበር፣ ግን አልቻለም። ግን ያጸደቀው ሕግ ማይሻር ስለነበር ማዘዝ ነበረበት። ዳንኤል በዚህ ጊዜ ቅድም እንዳልሽው 80ዎችን ያለፈ ሽማግሌ ነው። ነገር ግን እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ። በማግስቱ ንጉሡ ሲመጣ በሕይወት አገኘው። አዎ፣ በሕይወት ሲያገኘው ንጉሡ እጅግ በጣም ተደሰተ። ዳንኤልም በአምላኬ ፊት ቅንነት ተገኝቶብኛል ነው ያለው። ከሳሾቹስ? ከሳሾቹ ግን ከነቤተሰባቸው ወደ ጉድጓዱ ተጥለው ወዲያው ነው የተበሉት። ንጉሡም በመላው መንግሥቱ የዳንኤል አምላክ ሕያውና አዳኝ መሆኑን በአዋጅ አስታወቀ። ስለዚህ የአንድ ሰው ወጥ የሆነ የታማኝነትና የጸሎት ሕይወት ምን ያህል ኃይል እንዳለውና በአካባቢው ላይ እንዴት ትልቅ ለውጥ ማምጣት እንደሚችል ነው የሚያሳየው። እነዚህ ታሪኮች በራሳቸው በጣም አስደናቂ ናቸው። አሁን ደግሞ ከመጽሐፉ ሁለተኛ ክፍል ከምዕራፍ 7 ጀምሮ ወደ ውስብስብ ራእዮች እንገባለን። እነዚህስ ምን አይነት መልእክት ነው የሚያስተላልፉት? አዎ፣ የመጽሐፉ ሁለተኛ ክፍል በአብዛኛው በዳንኤል ራእዮች ላይ ነው የሚያተኩረው። በአጠቃላይ እነዚህ ራእዮች በቀደሙት ምዕራፎች ያየናቸውን ጭብጦች ያጠናክራሉ። በተለይ ደግሞ ስለ ወደፊቶቹ ግዛቶች እና ስለሚመጣው መሲህ ተጨማሪ ዝርዝር መረጃ ይሰጣሉ። እስኪ ዋና ዋናዎቹን ባጭሩ እንመልከት። እሺ፣ ለምሳሌ ምዕራፍ 7 ላይ ስለ 4ቱ አራዊት እናያለን። ይህ ከሐውልቱ ጋር ይመሳሰላል አይደል? በጣም ይመሳሰላል። 4 አራዊት ከባህር ሲወጡ ያሳያል። አንበሳ ባቢሎን፣ ድብ ሜዶን ፋርስ፣ ነብር ግሪክ እና በጣም አስፈሪ አውሬ ሮም። በተጨማሪም ከሮም ጋር ተያይዞ የሚነሳውና ቅዱሳንን የሚያሳድድ ትንሽ ቀንድ ያስተዋውቃል። ይሄ ለወደፊቱ የክርስቶስ ተቃዋሚ ምሳሌ ነው የሚባለው? አዎ፣ እንደዛ ነው የሚታየው። በመጨረሻ ግን የዘመናት አረጓዊ እግዚአብሔር ፍርድ ሲሰጥ እና የሰው ልጅ የሚመስል መሲሁ ዘላለማዊ መንግሥት ሲቀበል ያሳያል።
ከዚያ ምዕራፍ 8 አለ ስለ አውራ በግና ፍየሉ። እሱ ደግሞ በሜዶና ፋርስ አውራ በግና በግሪክ ፍየል ላይ ያተኩራል። ልክ ነው። በተለይ የግሪክን ንጉሥ ታላቁ እስከንደርን እንደ ትልቅ ቀንድ እና ከሱ በኋላ መንግስቱ ለአራት መከፈሉን ያሳያል። ከዚያም ንጉሥ አንጾኪያ አራተኛ ኤጲፋነስ ትንሹ ቀንድ በዚህ ምዕራፍ መነሳትን ይጠቆማል። ይህ ሰው እስራኤልን በጣም ያሳደደና ቤተ መቅደሱን ያረከሰ ነበር። ይኸውም እንደገና ለፍጻሜው ዘመን ተቃዋሚ ምሳሌ ሆኖ ያገለግላል ማለት ነው። አዎ፣ መልአኩ ገብርኤልም ይሄ ራእይ ለፍጻሜው ዘመን እንደሆነ ይነግረዋል። እሺ፣ ስለ ምዕራፍ 9 ሰባው ሱባኤ ትንቢት እንነጋገር። ይሄ በጣም ዝነኛ ነው፣ ግን ደግሞ ለመረዳት ትንሽ ከበድ ይላል ይባላል። ዋና ሐሳቡ ምንድን ነው? እውነት ነው። ይህ ምናልባት በመጽሐፍ ቅዱስ ውስጥ ካሉት እጅግ በጣም አስደናቂ ትንቢቶች አንዱ ነው። ዳንኤል ስለ ሕዝቡ ኃጢአት ንስሐ እየገባ ሲጸለይ ነው መልአኩ ገብርኤል የመጣለት። ስለ ሰባ ሱባኤ ትንቢት ነው የነገረው። ሰባ ሱባኤ ማለት 70 ሳምንታት ወይም 70 ጊዜ 7 ዓመታት፣ በአጠቃላይ 490 ዓመታት ማለት ነው። 490 ዓመታት። አዎ። የዚህ ትንቢት ዋና ፍሬ ነገር ምንድን ነው? ኢየሩሳሌምን መልሶ ለመገንባት ከሚወጣው ትእዛዝ ጀምሮ እስከ መሲሁ መገለጥ እና መገደል መሞት ድረስ ያለውን ጊዜ በትክክል መጠቆሙ ነው። ይህም 69 ሳምንታት ወይም 483 ዓመታት ነው። እና ይሄ በትክክል ተፈጽሟል። ብዙ ሊቃውንት የዚህን ትንቢት ፍጻሜ ከጌታ ኢየሱስ የመጀመሪያ መምጣትና ስቅለት ጋር በትክክል ያገናኙታል። የዓመታቱ ቁጥር በሚገርም ሁኔታ ይገጥማል። በጣም አስገራሚ ነው። አዎ። ትንቢቱ ደግሞ ስለ መጨረሻው ስለ 70ኛው ሳምንት የመጨረሻዎቹ 7 ዓመታት ይናገራል። በዚያ ጊዜ ስለሚሆነው የመከራ ዘመን እና የጥፋት ርኩሰት ጭምር ይጠቁማል። ስለዚህ ዋናው ቁም ነገር የትንቢቱ ትክክለኛነትና መሲሁን ማመልከቱ ነው። በትክክል። እሺ፣ የመጨረሻዎቹ ምዕራፎች ከ10 እስከ 12 ደግሞ ስለ መንፈሳዊ ውጊያና ተጨማሪ ፍጻሜ ዘመን ክስተቶች ይናገራል። አዎ፣ ምዕራፍ 10 ትንሽ ለየት ይላል። ዳንኤል ስላየው ራእይ ብቻ ሳይሆን ከራእዩ ጀርባ ስለሚካሄድ መንፈሳዊ ውጊያ ፍንጭ ይሰጠናል። እንዴት? መልአኩ ወደ ዳንኤል ለመምጣት ሲሞክር የፋርስ መንግሥት አለቃ የተባለ ክፉ መንፈሳዊ ኃይል እንደ ተቃወመው ይናገራል፣ ሊቀ መላእክት ሚካኤል መጥቶ እስኪረዳው ድረስ። ስለዚህ በዓለም ላይ በሚሆነው ነገር ጀርባም መንፈሳዊ ውጊያ ያለ ማለት ነው። አዎ፣ ያንን በግልጽ ያሳያል። ከዚያ ምዕራፍ 11 ደግሞ በጣም ዝርዝር ትንቢታዊ ታሪክ ነው። ከፋርስ ጀምሮ እስከ ግሪክ፣ ከዚያም በተለይ በግብፅ የቶሌሚ ሥርወ መንግሥት እና በሶሪያ የሴሉሲድ ሥርወ መንግሥት ነገሥታት መካከል ስለነበረው ረጅም ትግል እና ይህ ሁሉ በእስራኤል ላይ ስላሳደረው ተጽዕኖ እስከ መጨረሻው ዘመን ተቃዋሚ ድረስ የሚዘልቅ ታሪክ ይዟል። በጣም ዝርዝር ነው። በጣም። እና ምዕራፍ 12 ደግሞ ስለ መጨረሻው ስለ ታላቁ የመከራ ዘመን ይናገራል። ስለ ሊቀ መላእክት ሚካኤል መነሳት፣ ስለ ሙታን ትንሣኤ፣ አንዳንዶቹ ለሕይወት አንዳንዶቹ ለፍርድ እና መጽሐፉ እስከ መጨረሻው ዘመን ድረስ እንዲጠበቅ ስለመታዘዙ ይናገራል። እነዚህ ምዕራፎች ውስብስብ ቢሆኑም ዋናው መልእክታቸው የእግዚአብሔር የመጨረሻው ዕቅድና ድል ነው ማለት ነው። አዎ፣ ያ ይመስለኛል። ዋው! በእርግጥም ከግል የታማኝነት ታሪኮች አንስቶ ዓለም አቀፍ ግዛቶችና የፍጻሜ ዘመንን የሚሸፍን እጅግ ሰፊና ጥልቅ መጽሐፍ ነው። ከዚህ ሁሉ ውይይታችን ልናጠቃልላቸው የምንችላቸው ቁልፍ መልእክቶች ምንድን ናቸው? እኔ በዋናነት 3 ነጥቦች ጎልቶ የሚታዩ ይመስለኛል። አንደኛ፣ የእግዚአብሔር ፍጹም ሉዓላዊነት ነው በሁሉም ነገር ላይ። ሁለተኛው ደግሞ የታማኝነትና የጸሎት ኃይል ነው። የዳንኤልና የጓደኞቹ ታሪክ እንደሚያሳየው ልክ ነው። በአስቸጋሪ ሁኔታዎች ውስጥም ቢሆን ለእምነታቸው በመቆማቸውና በጸሎት በመጽናታቸው እንዴት ታላቅ ተጽዕኖ እንዳሳደሩና መለኮታዊ ጥበቃ እንዳገኙ እናያለን። ሦስተኛው ነጥብ ደግሞ የመጽሐፍ ቅዱስ ትንቢቶች ተአማኝነት ነው። በተለይ ይሄ የዳንኤል መጽሐፍ በጣም ግልጽ ምሳሌ ነው። በጣም መሲሁና የወደፊቱን ጊዜ አስመልክቶ የተነገሩት ትንቢቶች ዝርዝርና ትክክለኛነት የመጽሐፉን መለኮታዊነት ያረጋግጣሉ። እሺ፣ እንግዲህ ለአድማጮቻችን እንደ ማተካለያና እንደ ማሰላሰያ ይዘውት ሊሄዱ የሚችሉት አንድ የመጨረሻ ሐሳብ ብታካፍሉ። እሺ፣ ዳንኤልና ጓደኞቹ የኖሩት በጣም በከፍተኛ የፖለቲካና የባህል ጫና ውስጥ ነበር አይደል? አዎ፣ በባዕድ ሀገር፣ በባዕድ ባህል። አዎ፣ ዳንኤልን በተለይ ስናየው በተለያዩ ነገሥታት ስር
በሚለዋወጡ ግዛቶች ስር ባቢሎን፣ ሜዶንና ፋርስ ከወጣትነቱ አንስቶ እስከ ርጅናው ድረስ ያሳየውን ወጥ የሆነ የእምነት አቋምና ባህሪ ስናስብ አንድ ጥያቄ ይጭርብናል። እሱም ዛሬ ባለው በጣም ፈጣንና ተለዋዋጭ ዓለም ውስጥ በባህላዊ ግፊቶች፣ በሞራል ውዥንብሮች ውስጥ እንዲህ አይነት ዘላቂ ታማኝነትና የአቋም ጽናት በግል ሕይወታችን ምን ይመስላል? ጥሩ ጥያቄ ነው። በየዕለቱ የምናደርጋቸው ትንንሽ የሚመስሉ የታማኝነት ውሳኔዎች ልክ እንደ ዳንኤል የጸሎት ልማድ እንዴት ነው ለወደፊት ለሚመጡ ትልልቅ ፈተናዎች የሚያዘጋጁን? እንዴት ነው በዙሪያችን ባለው ዓለም ላይ በጎ ተጽዕኖ እንዲኖረን የሚያደርጉት? ይህንን ማሰላሰል በራሱ በጣም ጠቃሚ ይመስለኛል።